የማይመለከተ ነገር ውስጥ አትግባ የሚል ሐሳብ ያቀርባሉ። ይህ ሐሳብ የተሳሳተ ነው። ሰዎች ሰላት አይሰግዱም። ማይሰግዱ ሰዎችን ኑ ስገዱ ማለት፣ መስጂድ ማይመጡ ሰዎችን በየቤቱ እየዞሩ እያንኳኩ ኑ ወደ መስጂድ ብሎ መጣራት፣ ወንጀል የሚሰሩ ሰዎችን ወንጀል አትስሩ ማለት፣ ሽርክ ላይ ያሉ ሰዎችን ተው ለቀብር አትስገዱ፣ ተው ወልይን ድረስልኝ አትበሉ ወንጀል ነው ብሎ ሲከለክሉ ምን አገባህ አንተ? ብድዓ የሚሰሩትን አትስሩ ሲባል ምን አገባህ አንተ? ዝሙት የሚሰሩትን አትስሩ ሲባል ምን አገባህ አንተ የሚሉ አሉ። ይሄ ምን አንተን አያገባህም፣ በቃ እኛ ነን እየሰራን ያለ ነው፣ እሱ ነው እየሰራለው፣ አንተ ምን አገባህ? ተው በቃ አንተ ሰርታል፣ አንተ ራስን ለራስ ጥሩ አይደለም፣ በቃ ስለሌላው ምን አገባህ እያሉ የሚያወሩ አሉ። ይህ አባባል ትክክል አይደለም። ወንጀል የሚሰሩ ሰዎችን አትስሩ ብለህ ስትል ምን አገባህ የሚሉ ሰዎችን አትስማቸው፣ ያገባሃል። አዎ የወንጀል የሚሰሩ ሰዎች በሚሰሩት ወንጀል ያገባኛል። ከዒባዳ ከኸይርስ ከተውሂድ የራቁ ከሰላት የራቁ ዘካ ማይሰጡ ሐጅ ማያደርጉ ዒባዳ ማያደርጉ ሰዎች ባለማድረጋቸው ያገባኛል፣ አንተን ያገባሃል። ከምን አኳያንም ያገባ? አንደኛው ወንጀል ሲሰራ አይተ ካልከለከልክ አላህ አንተን ይጠይቃል። ለምን አልከለከልክም ይላል። ስለዚህ ምን ትጠየቅበታለህ ማለት ነው። ሰዎች ከዒባዳ ርቀው ወደ ዒባዳ ካልጠራሃቸው አላህ አንተን ይጠይቃል። ይህ ሰዎች ሰላት ትተው ተውሂድን ትተው ዘካን ትተው ሐጅን ትተው አይተ እያወክ ለምን ዝም አልክ ይጠይቃል አላህ። ስለዚህ ከራስ ለማውረድ ከራስ ላለመጠየቅ መናገር የግድ አለብህ። ሁለተኛ ደግሞ እየተሰራ ያለው ወንጀል አንተም ሰው ነውና ነገ አንተ ጋር ማይተላለፍበት መንገድ ምን አለ ካልተናገርክ። ከተናገርክሳ በወንጀሉና በአንተ መሃል ገደብክ ማለት ነው። ከተናገርክ አንተ ጋር አይመጣም። ካልተናገርክሳ አንተንም ይሞክርሃል። ያ ወንጀል አንተንም እየጠራ ይሄዳል። ተው ያልክ የምትጮህ ከሆነሳ ግን ያ ወንጀል ወደ አንተ አይመጣም። ገደብክ ማለት። ሶስተኛው አላህ በላ ያወርዳል። አላህ ሙሲባ ያመጣል በሚሰራ ወንጀል ማለት ነው። ያ ሙሲባ ደግሞ አንተ ማትከላከል ከሆንክ ያ ሙሲባ አንተንም ጭምር ያጠፋል። አላህ ለዚህም ይላል ከአላህ ዘንድ የሚመጣን በላ ተጠንቀቁ። ወንጀል የሰሩ ሰዎችን ብቻ መርጦ ማያጠቃ በላ ይመጣል፣ እናንተንም የሚጨምር በላ ይመጣል። ያ በላ እንዳይመጣ ተጠንቀቁ። በምንድነው የምንጠነቀቀው? ዳዕዋ በማድረግ በመከልከል፣ ይሄ ወንጀል ነው ተው በማለት ነው።